ህዝብንና መንግስትን አገናኝ ድልድዩ ማህበራዊ ተጠያቂነት ፕሮግራምን እዩ። የኢትዮጵያ ማህበራዊ ተጠያቂነት ፕሮግራም በዲቨሎፒንግ ፋሚሊ ቱጌዘር ወይም ዲኤፍቲ ፈጻሚነት በደብረ ማርቆስ ከተማ አስተዳደር እየሰራ ይገኛል። በአማራ ክልል 13 ወረዳዎች ላይ ፕሮግራሙ እየሰራ ሲሆን በደብረ ማርቆስ ከተማም ከሐምሌ 2014 ዓ.ም ጀምሮ እየሰራ ይገኛል። ከሚሰጣቸው ተግባራት መካከልም በዋናነት በግንዛቤ ፈጠራና በችግሮች ልየታ ወይም ዳሰሳ ጥናት ላይ ትኩረት አድርጎ ይሰራል። ፕሮጀክቱ በደብረ ማርቆስ ከተማ ከሚገኙ 5 ድህነት ተኮር ሴክተር መስሪያ ቤቶች ማለትም ጤና፣ ትምህርት፣ ውሃ፣ ግብርና፣ የከተማ መንገድ ስራዎች በዋናነት ይገኙበታል። እነዚህ ስራዎች የሚሰራው ማህበራዊ ተጠያቂነት እንዲኖር ለማስቻል ሲሆን ማህበራዊ ተጠያቂነት ማለት የመሰረታዊ አገልግሎት ተጠቃሚ የሆኑ ዜጎች አገልግሎት አሰጣጥ ላይ ያላቸውን ፍላጎትና ጥያቄዎች የሚያቀርቡበት እንዲሁም ፖሊሲ አውጪዎችና አገልግሎት ሰጪዎችን የአገልግሎት ጥራትና ተደራሽነት በተመለከተ ባላቸው ስራ አስፈጻጸም ረገድ ተጠያቂ ለማድረግ ምቹ መድረኮችን የሚያገኙበት ሂደት ነው። ይህ ፕሮጀክት በደብረ ማርቆስ ከተማ ስራ ከጀመረበት ሐምሌ 2014 ዓ.ም ጀምሮ እስካሁን ድረስ የግንዛቤ ፈጠራ፣ በመንግስት አገልግሎት አሰጣጥ ዙሪያ በተመረጡ ቀበሌዎች የዳሰሳ ጥናት እና እንዲሁም በዳሰሳ ጥናቱ ጎልተው የወጡ ችግሮችን ለ2016 በጀት ዓመት በእቅድ እንዲያዙ ሴክተሮችን ድጋፍና ክትትል እያደረገ ይገኛል። ድጋፍና ክትትል እየተደረገባቸው ከሚገኙ ተቋማት መካከልም የደብረ ማርቆስ ከተማ አስተዳደር ውሃና ፍሳሽ አገልግሎት ጽሕፈት ቤት እንዲሁም የደብረ ማርቆስ ከተማ አስተዳደር ጤና ጥበቃ መምሪያ ይገኙበታል። የከተማ አስተዳደሩ የ2016 ቅድመ በጀት እቅድ ውይይት ላይ የወረዳ ማህበራዊ ተጠያቂነት ኮሚቴዎች ተሳትፈዋል። በደብረ ማርቆስ ከተማ በዲቨሎፒንግ ፋሚሊ ቱጌዘር ወይም ዲኤፍቲ የማህበራዊ ተጠያቂነት ባለሙያዋ ወይዘሮ ዋለሊ ተመስገን ፕሮጀክቱ በደብረ ማርቆስ ከተማ በርካታ ስራዎችን እያከናወነ መሆኑን አብራርተዋል። እንግዲህ ያው ማህበራዊ ተጠያቂነት ፕሮግራም ፌዝ 3 ደብረ ማርቆስ ከተማ አስተዳደር ጋር በሐምሌ 2014 ጋር ነው የጀመረ። ያው ኦልሞስት ወደ 1 ዓመት እንግዲህ ሆኖታል ማለት ነው እና በዚህ በ1 ዓመት ውስጥ ብዙ ስራዎች ናቸው የተሰሩ። በዋናነት ማህበራዊ ተጠያቂነት ማለት እንግዲህ ዜጎችንና መንግስትን እንደ ድልድይ ሆኖ የሚያገናኝ ፕሮግራም ነው። በዋናነት ወደ ስራ ስንገባ ከዚህ በፊት የነበሩ ዶክመንቶችን ከዚህ በፊት የነበሩ ስራዎችን ነው ከምግባረ ሰናይ ተረክበን ወደ ስራ የገባንና ስንጀምር የነበሩ የወረዳ ማህበራዊ ተጠያቂነት ኮሚቴዎችን የነበሩትን ይዘን የተጓደሉትን አሟልተን ነው እንግዲህ ቀጥታ ወደ ስራ የገባን ማለት ነው። ይህን ስናደርግ ያው ማህበራዊ ተጠያቂነት ፕሮግራም በዋናነት የዜጎችን ችግር ለመንግስት ማዳረስ ስራ ስለሆነ ከምንድን የተነሳን የግንዛቤ ፈጠራ ስራ እንድንሰራ ያደረግን። እዚህ ኮሚቴ ጋር 13 ሜምበር ወይም 13 አባላት የያዘ ኮሚቴዎች ናቸው ያሉን ማለት ነው። ከደብረ ማርቆስ ከተማ አስተዳደር ጋር ከሴቶች፣ ከወጣቶች፣ ከአካል ጉዳተኞች ማህበር ኮሚኒቲ ላይ ወይም ደግሞ የማህበረሰብ ተወካይ የምንላቸውን ሰዎች ከድህነት ተኮር ሴክተሮች ጋር ከተውጣጡ የኮሚቴ አባላት ናቸው ያሉ። እነሱን አባላት ይዘን ነው ወደ ግንዛቤ ፈጠራ የሚወጣን ማለት ነው። በተለይ እነዚህ ሴቶች ማህበር ስብሰባ ጋር አባላቶችን ቀበሌ ላይ እየተገኘን የወጣቶች ማህበር፣ አካል ጉዳተኞች ማህበር በፌዴሬሽን ደረጃ ወራቢ ሚቲንግ ሲኖራቸው እዛ ጋር እየተገኘን የግንዛቤ ፈጠራ ነው የሰራን። ማህበራዊ ተጠያቂነት ማለት ምን ማለት ነው? እስኪ ህብረተሰቡ ግንዛቤ አለው ወይ የኔ ብሎ የመጠየቅ መንፈሱ እንደው አድሮበታል የሚለውን ያለውን ለውጥ እንቅስቃሴን ያደረግን ማለት ነው ግንዛቤ ፈጠራ። በተጨማሪም ደግሞ ደብረ ማርቆስ ከተማ አስተዳደር ወይም ዩኒቨርሲቲ ጋር ካለው ከኤፍኤም ጋር ተባብረን የግንዛቤ ፈጠራዎች ወይም የአገልግሎት አሰጣጥ ዘዴዎች ምን ይመስላሉ የሚለው ከሳምንት 2 ቀን የአየር ሰዓት ስምምነት ወስደን ያ እንዲሰራጭ ነው ያደረግን። ከደብረ ማርቆስ ኮሚኒኬሽን ሚዲያ ጽሕፈት ቤት ጋርም ሆነን ሶሻል ሚዲያዎችን እየተጠቀምን ያው የአዌርነሱን ስራ በዚህ ሰርተናል ማለት ነው። ከዛም በመቀጠል ምንድን ያደረግን ሰው የተወሰነ ግንዛቤ ካገኘ በኋላ ደብረ ማርቆስ ከተማ አስተዳደርን ይወክሉልናል ወይም ደግሞ የደብረ ማርቆስ አካባቢን ችግር አጉልተው ያወጡልናል የሚሎችን ቀበሌዎች በመምረጥ ወደ ዳሰሳ ጥናት እንድንገባ ነው ያደረግን። ይህንን የሚያደረገ ማን ነው? ይህ የወረዳ ኮሚቴ ነው። ከዛም ያው በመመሪያው መሰረት ለምሳሌ ማርቆስ ከተማ ጋር ባለሀብቶች ወይም ደግሞ በጣም በሀብታቸው ማለት ጥሩ ገቢ ያላቸው ቀበሌዎችን ያማከለ በመካከለኛ የኑሮ ደረጃ የሚገኙ ወይም ደግሞ ዝቅተኛ የህብረተሰብ ክፍል ነው 3 ቀበሌዎችን ለምሳሌ ከዝቅተኛ የማህበረሰብ ክፍል ካልነው ቀበሌ 2ን በመወከል በመካከለኛ የኑሮ ደረጃ ላይ ያለውን ቀበሌ 5 በከፍተኛ ወይም ደግሞ ደና የተሻለ የኑሮ ደረጃ ላይ የሚገኙ ቀበሌ 3 የሚለውን
በመምረጥ ነው እንግዲህ ለዳሰሳ ጥናት የተወጣ ማለት ነው። ምንድነው ያው መንግስት ለ2016 እቅድ ይዞ ሲንቀሳቀስ የማህበረሰቡን አስፈላጊ ነገር የትኛው አንገብጋቢ ችግር ነው የሚለውን ለመለየት ማስፈላጊ ስለሆነ ማለት ነው የህዝቡን ቅሬታ ለመፍታትና እዚህ ቀበሌ 3 ላይ 3 በተመረጡ ቀበሌዎች ላይ 198 ቤቶች ነው ጥናቱ እንዲካሄድ የተደረገ። ጥናቱ ተሰራ። ጥናቶቹ ሲሰሩ በጣም ቶፕ ፕራዮሪቲ ሆኖ የወጣው ምንድነው የደረቅ ቆሻሻ ወይም በጣም ከፍተኛ ችግር ተብሎ የተለየ በሁሉም ቀበሌ ሌሎች ጥያቄዎች እንዳሉ ሆኖ በሁሉም ቀበሌ የደረቅ ቆሻሻ አሰባሰብ ችግር ነው ጎልቶ የወጣ። እሱን ለዚሁ ኮሚቴ ለማህበራዊ ተጠያቂነት ኮሚቴ ይሄው ያው የዳሰሳ ጥናት ተሰርቷል። የመጣም ሪዛልት ወይም ደግሞ በጣም ጎልቶ የወጣ ችግር ይሄ ነው ብለን ያው አሳወቀን ማለት ነው። የምክክር መድረኮች ተመቻቹ። 25 ሰዎችን ያማከለ ለምሳሌ የህብረተሰብ ተወካዮች አሉበት። ቅድም እንዳልኩ ይሄ ተማሪ ፓርላማም ሳይቀር የምክክር መድረክ ተወካዮች በተገኙባቸው ተደረገ። ሴክተሮቹን ባሉበት ማለት ነው። ከዛም በኋላ ይሄ የምክክር መድረክ እንግዳውስ ያው ሴክተሮቹ ካመኑበት ይሄ የወጣው ችግር እውነት ነው ብሎ ሴክተሮቹ ካመኑበት ህብረተሰቡ እስኪ ምናልባት ደግሞ ይጨመርልን የሚለው ነገር ካለ አብሮ ገጽ ለገጽ ውይይት ጋር ይቅረብ ተባለ። በገጽ ለገጽ ውይይት ወደ 57 አካባቢ ሰዎች የተሳተፉበት መድረክ ነበር። የሰርቪስ ሰጪው ወይም ደግሞ አገልግሎት ሰጪው በዚህ ፓርት ቢቀመጥ አገልግሎት ፈላጊው ወይም ደግሞ የህብረተሰብ ተወካዮች በዚህ ተቀምጠው ያው አቀማመጡም ራሱን የቻለ እንትን ነበረው። እዛ ጋር ጠያቂዎች ይጠይቃሉ እንትናቸውን ጥያቄያቸውን ይሄ ችግር አለብን ደብረ ማርቆስ ከተማ ጋር ይላሉ። ሰርቪስ ሰጪ ወይም ደግሞ የመንግስት ተወካይ አካላት ደግሞ ያንን ጥያቄ እውነት ነው ይሄ ችግር አለ በከተማችን ላይ ያው ተቀብለን ለቀጣይ ለ2016 እቅድ እናስቀምጣለን ብለው ያው ተማምነው የጋራ ስምምነት ላይ ተደርሶ በማህተም ተረጋግጦ ሁሉም ሴክተሮች የየራሳቸውን የየቢሮ ችግር ወይም ደግሞ በእነሱ እንደ ሴክተር የወጣባቸውን ችግር ማህተም አድርገው ተቀበሉን ማለት ነው። ከዛም በኋላ ምንድነው የተደረገ እንግዲህ ይሄ ችግር ሴክተሮች አምነው ከተቀበሉበት በኋላ ይሄው የወረዳ ኮሚቴ ፐርመንስ የራሱ ሚቲንግ አለው በወር አንድ ጊዜ በ5 ወር በገባ በ5ኛው ቀን ወራቢ ስብሰባ አለና እዛ ወራቢ ስብሰባ ጋር ምን ሰራን እስኪ አሁን ላይ የትኛው ቢሮ ሄደን እገዛ እናደርግላቸው እያለን የሚወያይ አሁን ላይ ምንድነው የሞኒተሪንግ ስራ እየሰራ ነው። ምክንያቱም በ2016 እነዚህ የወጡ ችግሮች 2016 ጋር ይፈታሉ ወይም ደግሞ በቅር ተይዘው ወደ ተግባር ይገባሉ ያልናቸውን ምን ያህል ሄደውበታል፣ ምን ያህል ቢሮ አምኖ አመኔታ ተቀብሏል፣ እቅድ ላይስ እንዴት ይዞታል የሚለው የሞኒተሪንግ ስራ እየሰራ ነው። ለምሳሌ በዚህ ሞኒተሪንግ ስራ ላይ ጥሩ ፋይንዲንግ የተገኘባቸው ሴክተሮች ወይም ደግሞ ቡድኑ ተንቀሳቅሶ ይሄ የማህበራዊ ተጠያቂነት ኮሚቴ በሁለት ቡድን ተከፋፍሏል። ቡድኖች በራሳቸው የየራሳቸውን ሴክተሮች ተከፋፍለው ነው የሚዞሩ ማለት ነው ለሞኒተሪንግ። ደብረ ማርቆስ ከተማ አስተዳደር ውሃ ጋርና ደብረ ማርቆስ አስተዳደር ጤና መምሪያ ጋር ያው የተወሰነ የሞኒተሪንግ ስራ ተሰርቷል ማለት ነው። ጥሩ ፋይንዲንግም ተገኝቷል። ለቀጣይ ለ2016ም ደግሞ ቀሪዎቹን ያልተሰሩ ስራዎችን አምነውበት በእቅድ ላይ ይዘው እንዲንቀሳቀሱ የተደረገበት ነገር አለ ማለት ነው። ያው እንግዲህ ለቀጣይ የኢትዮጵያ ማህበራዊ ተጠያቂነት ፕሮግራም ህብረተሰቡ ጋር በጣም እየሰረጸ እየገባም ስለሆነ ሴክተሮቹ ከተጠያቂነት ለመዳን ወይም ደግሞ ተጠያቂነት የምትለዋን አስምረው እንዲሰሩ በቀጣይ 2016 እነዚህ ጎልተው የወጡ ችግሮች ህብረተሰቡ ምን ያህል ችግራችን ተሰምቷል ብሎ አመኔታ እንዲኖርበት ያው ሴክተሮች የበለጠ አሁን ካለው ተግባራቸው የበለጠ ትኩረት አድርገው እንዲሰሩና የህብረተሰቡን አንገብጋቢ ችግር የተባሉትን ብዙ ችግሮች ተነስተዋልና እነዛን ችግሮች ያው ሴክተሮችም ስለሚያውቋቸው በተግባር አውለው ችግሮች እንዲፋቁ የህዝብ ቅሬታ እንዲፋቅ መንግስትም የመንግስት ኃላፊ ወይም ደግሞ የአገልግሎት ሰጪ ሴክተር የምንላቸው ህዝብ ቅሬታ እንዳይፈጠር ተግቶ እንዲሰራ ከሰዓት ማክበር ጀምሮ ያው ተግተው እንዲሰሩ ያደራ መልክቴ ነው። በደብረ ማርቆስ ከተማ አስተዳደር የማህበራዊ ተጠያቂነት ኮሚቴዎች በዳሰሳ ጥናት የተገኙ ችግሮቹ በተገኙባቸው ተቋማት በአካል በመገኘት ከስራ ኃላፊዎች ጋር በሚፈቱባቸው ጉዳዮች ዙሪያና ለቀጣይም ምን እቅድ እንደተያዘ የድጋፍና ክትትል ስራ እያከናወኑ የሚገኙ ሲሆን ማህበራዊ ተጠያቂነት በደብረ ማርቆስ ከተማ የዳሰሳ ጥናት ከተደረገ በኋላ አንዳንድ ችግሮች ቢኖሩም ለውጦች እየታዩ መሆኑን አስተያየታቸውን የሰጡ የከተማ ነዋሪዎች ይናገራሉ።
መስተካከል ያለበት ወረፋ እየተጠበቀ አይደለም፣ በሳት እየተገባ አይደለም። እኛ ስንት የመጣን እስካሁን ስንብላላ ነበር። በነገራችን መድኃኒቱን ግን አግኝተናል። ለደብረ ማርቆስ እንደ ፋርማሲ ባለሙያነቴ ለመድኃኒት ያለው አቅርቦት ከሌላው ጊዜ ካብነው ከታቻምና ከነበረው የተሻለ ነው። ግን አሁንም በከተማ አስተዳደሩ መስተካከል ያለበት ብዬ የማስበው እየቸገረን ያለው የበጀት ከበጀት አንጻር በጣም ዝቅተኛ፣ ከወቅቱ አንጻር መድኃኒት ዋጋ በጣም እየጨመረ ነው ያለው። ግን ለመድኃኒት በጀት የሚያዘው በጣም አነስተኛ ነው። ዛሬ እዚህ ቦታ የተገኘ ነው የማህበራዊ ተጠያቂነት የጋራ አባላት ናቸው። ከጤና ጥበቃ መምሪያ ጋር ተያይዞ ባለፈው በዳሰሳ ጥናታችን የታዩ የወጡ ችግሮች አሉ በማህበረሰቡ። እነዛ ችግሮች አሁን ምን ደረጃ ላይ ናቸው የሚለውን ለማየት ነው። ከነዚህም ጋር የተነሱት የመጀመሪያው የመድኃኒት አቅርቦት ችግር አለ የሚል ተነስቷል። ሁለተኛው ከባለሙያ ስነ ምግባር አንጻር አላግባብ መልሶች አሉ ነው። ሶስተኛው ከጤና መድን አገልግሎት ጋር፣ አራተኛው ጤና ጣቢያዎች ለአካል ጉዳተኞች ምቹ አይደሉም። እንግዲህ ማህበራዊ ተጠያቂነት እነዚህን አካቶ መስራት አለበት። አካል ጉዳተኞች፣ አረጋውያን፣ ወጣቶች፣ ሴቶች አካቶ መስራት አለበት። ከዚህ ጋር የሚነሱ ጉዳዮች አሉ። እነዚህ የተነሱት በባለፈው ፕሬዘንት ሲደረግ እንደ ተቋም ወስዳችሁ ነበር። አሁን ላይ ምን ደረጃ ናቸው? መሻሻል አለ ወይ? ከሌለ ደግሞ ምንድን ናቸው ማነቆች የሚሉትን ለመጠየቅ ነው። አካል ጉዳተኞች ላይ ጤና ጣቢያዎች ምቹ አይደሉም የሚል ጉዳይ ተነስቷል። ጥያቄ እሱም ጥያቄው እንዳለ ሆኖ የተሰሩ ስራዎችና አካል ጉዳተኞች ወደ ግቢ ከመጡ በኋላ ያላቸው አቀባበል ያላቸው እንክብካቤ ምን አይነት ስራ ያሉ ስራዎችን ወደፊትስ ምን ታስቧል? ለምሳሌ እነዚህ አካል ጉዳተኞች ስንል አይነ ስውራን አሉ፣ የእንቅስቃሴ ችግር ያለባቸው የመስማትም አሉ። እዚህ ተንቅስቃሴ አንጻር አሁን ችግር ያለባቸው ብንል በዊልቸር የሚጠቀሙ ከመጡም በኋላ እዚህ ጋር ግቢው ላይ ዊልቸር ባይኖር ዊልቸር የመጠቀም ነገር አለው ወይ? እዚህ የራሱ ያለው ልክ የመጠቆም ያለው እና ልክ እንደዛ አይነቶች አገልግሎቶች አሉ ወይ? አካል ጉዳተኞች ታሳቢ ያደረጉ እንደ ጉዳታቸው መሽም ወደዚህ ጎራ ሲሉ ነው ጉዳታቸው የሚታይና እነሱን ታሳቢ ያለ ስራ አለ ወይ? ወደፊትስ አካል ጉዳተኞች ታስቦ የተያዘ ነገር ምን አለ ለመስራት የሚሉ ጥያቄዎችን ለማጠንከር ነው። ጥያቄ ተነስተዋል። አመሰግናለሁ። እሺ፣ አመሰግናለሁኝ። ማህበራዊ ተጠያቂነት እንግዲህ አጠቃላይ የጤና አገልግሎትን ምን ላይ ነው የአገልግሎት አሰጣጡ ያለበትን ደረጃና የታካሚዎችን የርካታ ሁኔታ ለማየት ኮሚቴ አቋቁሞ ጀስት ሪሰርች መሰል ጥናት በአካል ተገኝቶ የተገኙ ፋይንዲንጎችን አሁን ያለበትን ኢምፕሩቭመንት ለማየት በመምጣታቸው በመጀመሪያ ደረጃ ማመስገን እፈልጋለሁ። በዚያ ልክም እንደ ጤና መምሪያም በሁሉም ጤና ተቋማት አካባቢ የተነሳሱ ግኝቶች አንደኛውና የመጀመሪያው ከመድኃኒት እጥረት ጋር ተያይዞ ያነሳሳችሁት ነገር አለ። ከዚህ ጋር ተያይዞ እንግዲህ የተነሳው ነገር ምንድነው? አንደኛ በጤና ተቋማት በቂ መድኃኒት አይቀርብም፣ እጥረት አለ። በሚፈለገው ልክ በጤና ባለሙያዎች ፕሪስክራይብ የተደረገው ወይም የታዘዘው ሙሉ በሙሉ እየተገኘ አይደለም ተብሎ የተነሳው ትክክል ነው። ሙሉ በሙሉ የገባው ታካሚ በሙሉ 100% መድኃኒት አያገኝም። ብዙ ፋክተሮች አሉ። አንደኛውና የመጀመሪያው ቅድም እናንተ መስታነሱ የነበረው አንድ ለመድኃኒት መግዣ የሚበጀተው የመድኃኒት የገንዘብ ወይም ደግሞ የበጀት መጠን አናሳ መሆን አንዱ ፋክተር ነው። በጤና ተቋማት የሚሰጡ አገልግሎቶች አብዛኞቹ ነፃ፣ እነዚህ ኤግዝመንትድ ሰርቪስ የምንላቸው ነፃ አገልግሎት፣ የወሊድ አገልግሎት አለ፣ የድህረ ወሊድ አለ፣ የቅድመ ወሊድ አለ፣ የነፍሰ ጡር ክትትል፣ ክትባትና ሌሎች ቲቢና ሌሎችም በሽታዎች ጋር ተያይዞ አብዛኞቹ ነፃ ይሰጣሉ። ከዚህ ጋር ተያይዞ ጤና ተቋማት ያለው አጠቃላይ የሄልዝ ኬር ፋይናንስ አጠቃቀም እየመነመነ ይመጣ። ይሄን የሚተካልን የለም። አንድ ሁለት በከተማ አስተዳደሩም ያው ከፍተኛ የሆነ የበጀት እጥረት ከመኖር ጋር ተያይዞ በሚፈልገው ልክ
የሚፈልገውን የመድኃኒት መጠን ለመግዛት በቂ መድኃኒት እየተበጀተ አይደለም። በዚያ ልክም እኛም እየጠየቅንበት ሁኔታ አለ። በእርግጥ ከተማ አስተዳደሩ ላይ በተቻለ መጠን የሚቻለውን ለመበጀት ፈቃደኛ ቢሆኑም ያለው የበጀት እጥረት አንድ ችግር መሆኑን በባለፈውም የተነጋገርንበት ሁኔታ አለ። ከዚህ ጋር ተያይዞም ዘንድሮ እንደውም በተለየ ሁኔታ ይህንን የመድኃኒት እጥረት ለመቀነስ ለጤና ተቋማት 4 ጤና ተቋማት ነው ያሉን። አንደኛው ደብረ ማርቆስ ጤና ጣቢያ ላይ 2 ሚሊዮን ብር በብድር ሰኔ ላይ የሚመለስ ተሰጥቶ መድኃኒት ገዝተን አገልግሎት አሰጣጡን ከፍ እንዲል የማድረግ ስራዎችን ሰርተናል። ሁለተኛ ለሶስቱ ጤና ተቋማት ደግሞ ለህዳሴ ጤና ጣቢያ፣ ለውሰታ ጤና ጣቢያና ለጎዛምን ጤና ጣቢያ 1 ሚሊዮን ብር ተበጅቶ ለመድኃኒትና ለሕክምና አገልግሎት መግዣ እንዲውል በተወሰነ መልኩ ማስታገሻ የተደረገበት ሁኔታ አለ። ከዚያ ውጭ ደግሞ በጤና ተቋማት እነዚህን ኮሜንቶችም በአንድም በሌላም የተነሳሱትን ችግሮች ለመቅረፍ 60 እና 70% የሚሆነውን የውስጥ ገቢያቸውን የሚያውሉት ለመድኃኒትና ለሕክምና አገልግሎት ነው። ከባለፈው በተለየ የበጀት ዓመቱ መጀመሪያ ላይ 70%ና ከዚያ በላይ የሚሆነውን መድኃኒት ሌሎች ሌግዠሪየስ የሆኑ ነገሮችን ትተው በጣም አስፈላጊ የሚባሉትን የሕክምና መድኃኒቶች እንዲገዙ የማድረግ ስራዎችን ሰርተናል ነው። በዛ ልክም እንትን ብለናል። አሁንም አጋጣሚ ሰኔ ላይ የሚተርፍ በጀትም ካለ ተብሎ ከተማ አስተዳደሩ ላይ ኦልሞስት ወደ 1.5 ሚሊዮን እንዲጨመር እንትን ብለናል። በዚያ ልክም የሚተርፍ ነገር ካለ የሚበጀት መሆኑን ያው ከተማ አስተዳደሩን ጥያቄ እየጠየቅን ነው። በዚያ ልክ ነው። ሌላኛው የተነሳው በጥናቱም ወይም ደግሞ በፋይንዲንጉም የተገኘው ከባለሙያ ስነ ምግባር ጋር ተያይዞ አገልግሎት አሰጣጡ ምን ላይ ነው የተገኘ ፋይንዲንግ አለ፣ የሚያመናጭቅ አለ። ጤና መድን አገልግሎት ደብተር ይዞ የሚሄዱትን ታካሚዎች ቅድሚያ ከመስጠት ይልቅ ገንዘብ የሚከፍሉትን ቅድሚያ እንትን ማለት አለ፣ አያከብሩንም፣ ማመናጨቅ አለ ምናምን ብለው የተነሳሱት ነገሮች በሚዛኑ ነው መያዝ ያለባቸው ብዬ ነው የማስበው። እንደ ጤና ጣቢያዎች እውነት ነው ቅድሚያ ካርድ ክፍል ላይ ስራ ይበዛል። ማንም የሚያውቀው ነው፣ እናንተ የምታውቁት ነው። ቅድሚያ እንደውም ደብረ ማርቆስ ጤና ጣቢያ አካባቢ ላይ ኦልሞስት 300 እና 400 ከዚያ በላይ የሚሆኑ ታካሚዎቻችን በቀን በጣም መሀል ጋር ከመሆኑ ጋር ተያይዞም ሰፊው ታካሚያችን ደብረ ማርቆስ ጤና ጣቢያ ላይ ነው። ቀጥሎ ህዳሴ ያለ ወሰታና ጎዛምን እያለ ይቀጥላል። በዚያ ልክ ታካሚው የሚፈልገውን አገልግሎት በሰዓቱ ካለማግኘት ጋር ተያይዞ አንዳንድ ተሰጣጋዎች ሊኖሩ ይችላሉ። ይሄ ዛሬም ነገ የሚደረግ ነው። እኛ በአካልም እየሄድን እንደዚህ አይነት የአገልግሎት አሰጣጥ ቅሬታዎችን ለመፍታት የሞከርንበት ሁኔታ አለ። ከታካሚውም ችግር አለ፣ አገልግሎት ከሚሰጠው ከካርድ ክፍል የሚያገኘው ፋይንዲንግ አለ። በዚያ ልክ ኢቭን ታካሚው በተለያየ ነገር ተከፍቶ ታሞ የሚመጣም ከመሆኑ ጋር ተያይዞ ኢቭን በባህሪ ተስተካክለው እንዲያገለግሉ ኢቭን ታካሚው ቢሳደብ የማይሆን ነገር ቢያደርግ ራሱ ችለው አሳልፈው አገልግሎት መስጠት እንዳለባቸው የተግባባንበት ሁኔታ ስላለ እሱ እየተቀረፈን ያለ አብዛኞቹ ጤና ተቋማት ጋር የተሻለ ነው። ግን አንዳንድ ነገር አይኖርም ወይ ይኖራል። ቀጣይ እያየን እያስተካከልን እያረምን የምንሄድበት መንገድ ይመቻቻል። ጅምሮች አሉ፣ ጥሩ ናቸው። በዚያ ልክ በአካልም እየሄድን እኛም እየፈታን ያለንበት ሁኔታ አለን። ሌላኛው የተነሳው ጤና ጣቢያዎች አካባቢ ለአካል ጉዳተኞች ምቹ መሆን ላይ የሚቀሩ ነገሮች አሉ የተባለው የጀማመርናቸው ነገሮች አሉ። ኢሲዲዲ የሚባል ፕሮጀክት አለ። ከኢሲዲዲ ከሚባል ፕሮጀክት ለምሳሌ ወሰታ ጤና ጣቢያ ምርጥ በሆነ መልኩ ከላቦራቶሪ እስከ መጸዳጃ ቤት እንዲሁም ደግሞ እስከ ምርመራ ክፍሎች አሰርተናል ለማስተካከል። ኢቭን እንዳይወድቁ በብረት በአካልም አይታችሁት ሊሆን ይችላል። በብረት ተሰርቶ እንዳይወድቁ ሲሄዱ በዊልቸርም ሆነ በሌላም በኳዝም ሊሆን ይችላል። በዊልቸርም በምንም ሲሄዱ ምቹ እንዲሆን የማድረግ ስራዎች ሰርተናል። መጸዳጃ ቤቶችንም አይታችኋቸዋል፣ እያስተካከልነዋል። በዚህ ዓመት የሚሰራ ነው። ኢቭን ደብረ ማርቆስ ጤና ጣቢያን ማየትም ይቻላል። መጸዳጃ ቤትም ለብቻቸው አላቸው። ኢቭን ተቀምጠው ቁጭ ብለው እንትን የሚልበት ይሄ መሬት ላይ ያለ ሳይሆን ለእነሱ በሚመች መልኩ የተዘጋጃለ። አይታችሁታል ብዬ አስባለሁ። መንገዱ ራሱ በዚያ ልክ ያን መሰረት አድርጎ የተሰራ ነው። ያንንም ቪዚት አድርጎ ያያችሁበት ሁኔታ አለ። ህዳሴ ጤና ጣቢያ ላይ የተወሰነ የምናስተካከለውና የምንሰራው አለ። ያው የበጀት እጥረቱ ከመኖር ጋር ተያይዞ ነው። ሌሎች ፓርትነሮችንም ኢሲዲድን ጠይቀነዋል። ዘንድሮ ዚህኛውን ሰርቶልናል። አሁን ከዚህ በኋላ ደግሞ ወደዚያኛው ጤና ጣቢያ የሚሰራበት መንገድ እያመቻችን እያየን ጥሩ አገልግሎት እንዲያገኙ የሚያደርጉበት ሁኔታ አለ። ኢቭን በተለይ እነዚህ አካል ጉዳተኞች ቅድሚያ መስጠት ላይ እንዴት ነው እየሰጣቸው ያለ
አገልግሎት አሰጣጡ ላይ ምናምን ትክክል ነው ማለት የግንዛቤ መስጫ የተለያዩ ስልጠናዎችን ያቆም ማጎልበቻ የተለያዩ ኦሪንቴሽኖች እና ኢሲዲዲ ጋር በሰፊው ወስደናል። አገልግሎት ለነሱ ቅድሚያ ነው የምንሰጥ። ኢቭን እንዲሰለፉ አንመክርም። ቅድሚያ ከመጡ ቅድሚያ ካርድ አውጥተውላቸው ተንከባከቡ አድርሷቸው የሚሄዱ ነው። አንዳንድ ትንሽ የምንቸገር ጤና ተቋማት ጋር ያው እነሱን ታሳቢ ያደረገ ባለሙያ የተቀጠረ ስላልሆነ ትርጓሜ ላይ ነው ጀሯቸውን መስማት የማይችሉ ሰዎች ምናምን ሲያጋጥሙ እሱ ካልሆነ በስተቀር ሌሎቹ ግን በዊልቸርም ሆነ በሆነ ነገር መጥተው ቅድሚያ አገልግሎት አግኝተው የሚሄዱበትም መንገድ እየሰራን ያለንበት ሁኔታ ነው ያለ። ኮሚቴ በዋናነት ባለፈው እናንተን በነበራችሁበት በከተማ ውስጥ አሉ የሚባሉ ችግሮችን ለይቷል። በተለይ ድህነት ተኮር መስሪያ ቤቶች ላይ፣ ጤና ላይ፣ ከተማ ጽዳትና ውበት ላይ እና እንዲሁም ውሃ አገልግሎት ላይ ያሉ አጠቃላይ የሚባሉ ችግሮችን ማህበረሰቡ ለይቶ ነበረ። ያንን ችግርም በኢንተርፌስ ሚቲንጉ ላይ ክቡር ስራ አስኪያጃችን ተገኝተው በቂ የሆነ ማብራሪያ ሰጥተው ነበረ። አንዳንድ ችግሮችንም እንደሚስተካከል በመግባት አንዳንዶቹ ደግሞ ያው በረጅም ጊዜ የሚፈቱ ከከተማው በጀትና አቅም በላይ የሆኑ በመሆናቸው በክልልና ከዛም በላይ በሚፈቱና ሌሎች ፕሮጀክቶችን በማፈላለግ ችግሩ የሚፈታ መሆኑን በአካል በመገኘት ለማህበረሰቡ ገለጻ ተደርጓል። ምናልባት የኮሚቴ ዛሬ የመጣው በእኛ አቅም በእናንተ አቅም ሊፈቱ የሚችሉ ችግሮችን እንዴት ተፈቱ የሚለውን ነገር የተወሰነ ነገር ሀሳብ እንዲሰጡን እና ቀጣይም ደግሞ ያልተፈቱት በምን ሂደት ላይ እንዳሉ ለማህበረሰቡን በቂ ምላሽ ለመስጠት እንዲቻል የተፈቱ ችግሮች በአጭር ጊዜ የተፈቱ ችግሮችን እነዚህ ተፈተዋል፣ በረጅም ጊዜ የሚፈቱት ደግሞ እንደዚህ ነው። ለችግሩ ደግሞ ማነቆ የሆኑ ጉዳዮች ካሉ እኛም አብረን ኮሚቴውም ተጋግዘን መፍታት የምንችላቸው ችግሮች ካሉ በአካል ተገኝተን ለማወቅና ለመረዳት እንዲሁም ለማህበረሰቡም ለማስተላለፍ ነው በዋናነት የመጣ ነው ማለት ነው። በነበረን ኢንተርፌስ ውይይት በርካታ ጉዳዮች ተነስተዋል። አንዱ የኛ ተቋም በርኒንግ ኢሹ ነው። ያው አለ ውሃ መኖር ስለማይቻል በእናንተ መጠይቆች ውስጥም ተካቶ በርካታ ሰዎች የሰጡትን ግብረ መልስ አይተን በጋራኛ ምን እንስራ፣ ምን ስንታገዝ፣ የትኛውን ችግር መቼ እንፈታለን የሚል ፕሮሚስ ሰጠን ነበርና አንደኛው ከአገልግሎት አሰጣጣችን ጋር በተያያዘ ውሃ በፈረቃ ከሰጣችሁ በኋላ ከፊሉ ሰው ሳይደርሰው ውሃ ይመለሳል የሚል ጥያቄ ነበርና እንግዲህ ከሳምንት ያክሰሱን ጉዳይ ሁላችሁም ስለምታውቁት መደጋገም ስለማያስፈልግ ያለንን ውሃ በፍትሃዊነት ከማዳረስ አኳያ ያለውን ችግር ግን መፍታት አለብን ብለን ኮሚቴ ሆነን የወጣ ነው። ያኔም በነበረን ውይይት አንደኛ ውሃውን ፈረቃ ስንሰጥ የማይደርሳቸውን ሰዎች መረጃ እንዲሰጡ በእኛ ደረጃም ቼክ እንዲደረግ እያደረግን ነው ከመመለሳችን በፊት። ዛሬ አሁን ቀን ውሃ የሚውልበት ካለ ማታ የሚመለስ ከሆነ ማክሲመም ኢሊቬሽን አካባቢዎችን ሽፍት የሚያስተባብሩ ሰዎች ቼክ እንዲያደርጉት፣ እኛም በምንለቀው የማህበራዊ ድረገጽ ብዙ ሰው ላይ ይከታተለው ይችላል እንጂ ውሃ ካልደረሳችሁ ውሃ ከመመለሱ በፊት መረጃ ስጡ የሚል ማስታወቂያም ጭምር እየሰጠን አሁን በርካታ መሻሻሎች አሉ። እውነት ለመናገር በብዙ አካባቢዎች አሁንም ያልተሻገርናቸው ችግሮች ይኖራሉ። እንግዲህ መቀጠል አለብን። ያው ተቋምም ሀገር የሚመራው በትግል ነውና ያኔ የተነሳሱባቸው አካባቢዎች ቀበሌዎችም እናንተ ጥያቄ የተነሳባቸውን በደንብ ስለምናውቃቸው ተከታትለን ፈተን ዛሬም ያልፈታናቸው ያልደረስንባቸው ችግሮች ይኖራሉ ብዬ አስባለሁ። በቀጣይ ይሄን የበለጠ አጠናክሮ መሄድ አለብን። አንደኛው ነገር ከጊዜ አሰጣጥ ጋር ችግር ነበር የሚለውን በዚያ ደረጃ አይተን መፍትሄ ለማስቀመጥ ጥረት እያደረግን ያለ፣ ብዙዎችም ጥያቄዎቹ በተነሱበት አካባቢ መፍትሄ ሰጠነዋል። ሌላው ጊዜም ሰጠን ውሃ እንዲደርሳቸው ማድረግ ያልቻልናቸው አካባቢዎች ነበሩ። የማሻሻያ ስራ ቢጠይቅ በብዙ አካባቢዎች ህብረተሰቡ እያዋጣ መስመሩን የሚያሻሽልበት ሁኔታ እየፈጠርን ነው ያለ ነው። ጊዜም ተሰጥቶት የማይደርሰው አካባቢ ያለ፣ ለምሳሌ ስላሴ
ከፊል ፓርቱን ፈተናል። ከፊል ፓርቱ ገና ነው። ያው ህብረተሰቡ ማገዝ መደገፍ ስለነበረበት የሀብት ውስንነት ስላለና እዚህ አካባቢ ጊዜ ተሰጥቶም መስመር ማሻሻል በማስፈለጉ ምክንያት መፍትሄ ያልተሰጣቸው አካባቢዎችን ስላሴ ሰፈር፣ ኪዳነ ምሕረት አካባቢ፣ አራግፋ፣ ቦሌ ዋጋኑ አካባቢ በርካታ ሰፈሮችን ፈተናል። በዚያ ደረጃ ገንዘብ እያዋጡ እኛም እያገዝናቸው ችግሩ የተፈታበት ሁኔታ አለ። ያው እንደሚታወቀው እዚህ አካባቢ የውሃ ችግር አለ። አየር ማረፊያ ከተማችን ላይ ካሉት ቦታዎች በከፍተኛ ሁኔታ የውሃ ችግር ካለባቸው ቦታዎች ያው የመጀመሪያው ይሄ ነው። ይህም ካለው የቦታ አቀማመጥ አኳያ ማለት ነው። ስለዚህ ሰዎች ለረጅም ጊዜ ያው የውሃ ችግር እንዳለ እየመጡ ለኛም ለሚመለከተው የከተማ አስተዳደሩ አካልም ያው ሲያመለክቱ ቆይተዋል። ይህንንም በመረዳት የኛ የሙያዊ ጥናት በማካሄድ እዚህ አካባቢ ላይ ኃይለኛ የሆነ የውሃ እጥረት እንዳለና ይህም ደግሞ ከተዘረጋው የቧንቧ መጠንና የተጠቃሚ ቁጥር ጋር ያለመጣጣም ሆኖ ስላገኘ ነው መስመሩን ለብቻው ከዋናው መስመር ከመጋቢ መስመሩ ለብቻው ለይተን በማምጣት ችግሩ ተፈቷል። እዚች ቤላ ቤቷ ላይ ወደዚህ የሚሄደውና ታችኛውም ላይ ወደዛ የሚያልፈው ላይ ኮንትሮል ቫልቭ በማድረግ በዚህ አካባቢ ያለው ማህበረሰብ ከታችኛው ጋር እኩል ተጠቃሚ የሚሆንበትን አግባብ ነው የፈጠር ነው። አሁን ላይ ያው በዚህ ይህን በመስራታችን ምክንያት ችግሩ ተፈቷል። ያው ውሃ ሲመጣ እኩል ሰው ያገኛል፣ እኩል ይሄዳል። ያው ይሄኛው መስመር ከዚህ ጫፍ ያው እንግዲህ ከታች ይመጣል። እኛ ያዞር ነው ከታች ከድልድዩ ልክ ድልድዩ እንደተሻገር ቀጥታ ይመጣል። በዚህ መጥቶ ቀጥታ በዚህ ነው የሚሄደው። ከዚህ ተቀጥሎ ደግሞ የዳዳ የሚባለው ያው ላይ ነው። ቅድም ሄዳችኋል አይታችሁታል ይመስለኛል። በዚህ ተሻግራ ነው እንደዚህ የምትሄድ የነበር። የዳዳ ሰፈር ላይ ውሃ ፈሶ ያውቅም ነበር በነገራችን ላይ። ይህ መስመር ካሸሻል ነው በኋላ ግን አሁን በበቂ ሁኔታ ያው የከተማው ማህበረሰብ የሚጠቀመውን ያህል ያው በሳምንትም መጣ በሁለት ሳምንት እኩል ተጠቃሚ ሆኗል። መሰረት ዘውዱ ይባላል። የአየር ማረፊያ ነዋሪ ነኝ። ያው ተዚህ ቀደም የነበረው የውሃ አቅርቦት ተወር አንዴ ነበር የሚመጣ። አሁን ግን ያው ተሳምንት አንዴ ትመጣለች። በደንብ ነው የምንቀዳ። አሪፍ ነው ያው በቃ የተቀየረው እንትኑ ማለት ነው። በጣም በደንብ ነው በድሮ በዚህ ነበረች። በቃ እዚህኛው እየቀዳ እዚህ አንቀዳም ነበረ። አሁን ግን ያው እንቀዳለን እንደልባችን ነን። እግዚአብሔር ይመስገን። ተበፊቱ አሁን ደህና ነው። ይሄ የሆነው ያው ተማህበራዊ ጉዳይ ተዳሳ ጥናት በኋላ የተካሄደው ነው። በጣም ችግር ነበረ። አሁን ተተሰሯል። ያሁኑ ሸጋ ነው። የኢትዮጵያ ማህበራዊ ጥያቄነት ፕሮግራም ምዕራፍ 3 በአማራ ክልል በ13 ወረዳዎች እየሰራ እንደሚገኝ የገለጹት በዲኤፍቲ የኢትዮጵያ ማህበራዊ ጥያቄነት ፕሮግራም ምዕራፍ 3 ተወካይ አስተባባሪ አቶ ታሪኩ እንግዳ የፕሮግራሙ ዋና ዓላማ በተቋማት የሚሰጡ አገልግሎቶች ፍትሐዊ እንዲሆኑና የቅሬታ ምንጮች እንዲቀንሱ ለማድረግ እየሰራን እንገኛለን ብለዋል። ዴቨሎፒንግ ፋሚሊስ ቱጌዘር ዲኤፍቲ ከሲነርጂ አክሽን ፎር ኢትዮጵያ ሴፍ እና ኢምፓወርመንት ፎር ቼንጅ ኦርጋናይዜሽን ኢኮ ከሚባሉ ድርጅቶች ጋር በጋራ በመሆን ከዓለም ባንክ ባገኘው የገንዘብ ድጋፍ በማኔጅመንት ኤጀንሲ አስተባባሪነት በምስራቅ ጎጃም፣ ምዕራብ ጎጃም እና አዊ ዞን በሚገኙ በ13 ወረዳዎችና ከተማ አስተዳደሮች ላይ የኢትዮጵያ ማህበራዊ ጥያቄነት ምዕራፍ 3ን እየተገበርን እንገኛለን። እንግዲህ የዚህ ፕሮግራም ዋና ዓላማው በዜጎችና በአገልግሎት ሰጪ መካከል ወይም ደግሞ በመንግስት መካከል ገንቢ ውይይት በማካሄድ የአገልግሎት ተደራሽነትን በጥራት ማሻሻል ሲሆን በዚህም በመንግስት የሚሰጡ አገልግሎቶች ዜጎችን ያሳተፈ ግልጸኝነትና ተጠያቂነት የተሞላበት እንዲሆን ማስቻል ነው። እንግዲህ እነዚህን ስራዎችን ስንሰራ በዋነኝነት 5 ዋና ዋና ሳይክሎች ወይም ደግሞ የማህበራዊ ጥያቄነት ሳይክል የምንላቸውን እንከተላለን። የመጀመሪያው ሳይክል የግንዛቤ ማስጨበጫ የምንለው ሂደት ነው። በዚህም እንግዲህ በተለይ በድህነት ተኮር የሚባሉ ተቋማቶች ለዜጎች የሚሰጧቸው አገልግሎቶች የሰርቪስ ስታንዳርድ የምንላቸው ወይም ደግሞ የአገልግሎት አሰጣጥ ደረጃዎች የሚባሉ አሉ። እነዚህ አገልግሎት አሰጣጥ ደረጃዎችን ጠብቆ የተሰጡ ናቸው ወይ የሚለውና ማህበራዊ ጥያቄነትን በተመለከተ ለዜጎች መረጃ የምናደርስበት ሂደትና እንግዲህ በዋነኝነት የማህበራዊ ጥያቄነት ፕሮግራም ባለቤቱ የወረዳ ማህበራዊ ጥያቄነት ኮሚቴ ነው። የወረዳ ማህበራዊ ተጠያቂነት ኮሚቴውንም የማደራጀት የማብቃት ስራዎችን የምንሰራበት የመጀመሪያው ሂደት ነው ማለት ነው። እንግዲህ በዚህ ሂደትም እንዳጠቃላይ እኛ እንደያዝናቸው በ13ቱም ወረዳዎች እና በ3ቱ ዞኖች
የወረዳ ማህበራዊ ተጠያቂነት ኮሚቴው በዋነኝነት የዜጎችን ተሳትፎ ያለበት ዜጎች የተሳተፉበት ቃል በዚህም የዜጎችን ተሳትፎ ወደ 60% እንዲያድግ የተደረገበትና የሴቶችም ተሳትፎ ወደ 37% እንዲያድግ የተደረገበት ሁኔታዎች ናቸው ያሉ። በዚህም በተለይ በማህበራዊ ተጠያቂነት ሂደት ውስጥ ተጋላጭ የህብረተሰብ ክፍሎች የምንላቸው የተለያዩ የማህበረሰብ አደረጃጀቶች ገብተው ድምጻቸው እንዲሰማ የማድረጉ ሂደት በማህበራዊ ተጠያቂነት ሂደት ውስጥ እንዲሳተፉ የማስቻል ሁኔታ በመጀመሪያው ሂደት ውስጥ ሲሰራ ቆይቷል። እንግዲህ ወደ ሁለተኛው ደረጃ ስንሄድ የአገልግሎት አሰጣጥ ዳሰሳ የምናካሄድበት ሂደት ነው። በዛም ሂደት የሲአርሲ ጥናት ወይም ደግሞ የዜጎች ሪፖርት ካርድ ጥናት ደብረ ማርቆስን ጨምሮ በሁሉም ወረዳዎች ላይ ተሰርቶ ተጠናቋል። እንግዲህ የዚህ ጥናት ማካሄድ ዋና ዓላማው እንደሚታወቀው በአጠቃላይ በሀገሪቱ ዜጎች የሚያነሷቸው በጣም በርካታ ችግሮች አሉ። እነዚህ ዜጎች የሚያነሷቸውን በርካታ ችግሮች ካለው የአቅም ውስንነት አንጻር ቅድሚያ የመስጠት ወይም ደግሞ ፕራዮሪታይዝ የማድረግ ጉዳይና ቅድሚያ የተሰጣቸው ጉዳዮች በመንግስት የበጀት የእቅድ አካል እንዲሆኑ ማስቻል ነው። ከዚህ በመቀጠል እንግዲህ የዜጎች ቅድሚያ የሚሰጧቸው ችግሮች አንገብጋቢ ችግሮች የትኞቹ ናቸው የሚለው በጥናት ከተለዩ በኋላ የዜጎች ተወካዮች በተገኙበት አገልግሎት ሰጪዎችና አገልግሎት አቅራቢዎች የገጽ ለገጽ ውይይት የሚያካሂዱበት ፕሮግራም ነው ማለት ነው። እንግዲህ በዚህም ደብረ ማርቆስንም ጨምሮ በሁሉም ቦታዎች የገጽ ለገጽ ውይይት ተካሂዶ የጋራ የድርጊት መርሃ ግብር ወይም ደግሞ የጋራ እቅድ የምንለው ተዘጋጅቷል ማለት ነው። እንግዲህ የጋራ እቅዱ ከተዘጋጀ በኋላ አራተኛው ሂደት የሚሆነው ምንድነው? ዜጎች ቅድሚያ ናቸው ብሎ የሰጧቸው አንገብጋቢ ችግሮች በመንግስት እቅድ እንዲካተቱ የማስቻል ስራና በመንግስት እቅድ ከተካተቱ በኋላ ስራው ቀጣይነት ያለው ይሆናል። ይሄ የታቀደው እቅድ በተግባር ውሏል እያልን የምንከታተልበት የምንቆጣጠርበት ሂደቶች ይኖራሉ ማለት ነው። እንግዲህ ባጭሩ እነዚህን ተግባራቶች ነው እያከናወን ያለው። እንግዲህ ይህንን የማህበራዊ ተጠያቂነት ፕሮግራምን ተግባራዊ ለማድረግና ስኬታማ ለማድረግ በተለይ ከአገልግሎት የሚሰጡ አካላት በጣም ከፍተኛ የሆነ ሚና አላቸው። ይህም ምንድነው የሚጠቅመው? በተለይ ገንቢ ውይይቶችን በማካሄድ መንግስት የሚነሱበትን በርካታ ችግሮችን ከዜጎች ጋር ተቀራርቦ ለመስራት በጣም ፍቱን የሆነ ሲስተም ዘዴ ስለሆነ ከዜጎች ጋር በጋራ በመሆን ውይይቶችን በማካሄድ የመንግስት አካላትም ይህንን የማህበራዊ ተጠያቂነት ፕሮግራም እንደ መደበኛ ተግባራቸው በመያዝ ማከናወን ይጠበቅባቸዋል ማለት ነው። በተለይ የማህበራዊ ተጠያቂነት ኮሚቴዎችን የማገዝ የመደገፍ የማብቃት ተግባራትንም ከመንግስት የሚጠበቁ ይሆናሉ ማለት ነው። በአምስቱ የመንግስት መሰረታዊ አገልግሎት ዘርፎች ላይ በማተኮር የአገልግሎት አሰጣጥ ጥራትን ለማሻሻል የማህበራዊ ተጠያቂነት አሰራር ዘዴዎችን ማጠናከር፣ ማህበራዊ ተጠያቂነት ከመጣ ችግር ሁሉ ተፈታ ካለምንም ጣጣ የሚል ማህበረሰብ ለመፍጠር መስራት ያስፈልጋል እያልን በደብረ ማርቆስ ከተማ በማህበራዊ ተጠያቂነት ፕሮግራም እየተከናወኑ ያሉ ስራዎችን አስመልክተን ያዘጋጀነው ፕሮግራም እዚህ ላይ ተጠናቋል። ሰላም።